ሄርሜላ ግን እዚህ ጋር ቆሻሻ ስራ ነው የሰራሽው። እንዴትስ እዚህ ጋር እንዴት ያለሽ እንዴት ያላመንሽበትን ነገር ታደርጊያለሽ? ቤተሰቦች ሊቀበሉኝ ይችላል ይሁን አላቅም፣ ያንተ ሐሳብ ምን ይሁን አላቅም፣ ለዛ ነው የጠፋውበት ብላ ተናግራለች። ወይ ብቻሽን ነው የምታሳደጊው ወይ ደግሞ አስማምተሽም ሆነ ደግሰሽም ሆነ አግብተሽው ልጅ ትወልዳለሽ ማለት ነው። ካልሆነ ያው አግብተሽም ከሆነ ያው የሩታ ጣፈንታ ሊደርስ ይችላል። ወይም ደግሞ ድራማ ደግሞ ካልሆነ ያረገዘችው ከአብርሽ አይደለም ከአቤል ነው የሚሆነው። በቃ እዚህ ጋር ለፈው አብረን ተኝተን አናውቅም ብላችሁ ነበር፣ ቪዲዮ ሰርታችኋል። እንግዲህ እዚህ ጋር እንግዲህ አንወሻሽም አይደል? እዚህ ጋር እንግዲህ ቪዲዮ አብረን ተኝተን አናውቅም ብለው ቪዲዮ ሰርቷል። ግን ከማን አረገዘች? እሺ ሄርሜላ ከማን ያረገችው? እዚህ ጋር እውነቱ እንዲወጣ ፈልገው ነገር ቢኖር ሄርሜላ ከማን ያረገዘችው? ሰላም የተወደዳችሁ ውድ የኤምኬ ቲዩብ ተከታታዮች እንዴት ናችሁ? አላችሁ ወይ? በያላችሁ በሰላማችሁ ብዝት ይበለን። ዛሬ እንግዲህ ተመልሰን መተናል። እንግዲህ ያው ጉድ ሳይሰማ መስከረም አይጠባ ይባላልና ዛሬ በትልቅ ጉድ ተመልሰን መተናል። ሄርሜላ ሚስጥሩን አፈነዳችሁ እና አብርሽ ፊት ለፊት ሚስጥሩን ነገረችውና አብርሽ ደግሞ ያ ሚስጥር ሊቀበለው አልፈለገም፣ ጥሏት ሄደ። ቪዲዮን እየቆራረጥን አስተያየት እንሰጥበታለን። ብዙ ትዕይንት የሚመስሉ ነገሮች አሉ። እስከዚያ ድረስ የትም እንዳትሄዱ። ቪዲዮቻችንን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ጀምሩ። ከቆይታ በኋላ እንመለሳለን። ሰላም ውድ ቤተሰቦቼ እንግዲህ ተመልሼ መጥቻለሁኝ። ያው የመጣሁበት ምክንያት ደግሞ ያው በሄርሜላ ጉዳይ ነው። ዛሬ እንግዲህ ያው ድራማቸው ታወቀ ማለት ነው። ከዚህ በፊት ብዙ ነገሮች ተፈጥረው ነበረ እና እዚህ ጋር ልነግራችሁ ፈልገው ነገር ቢኖር ሩታ እዚህ ጋር አብርሽን ማሳሰር ክስ መመስረት አለብሽ በቃ። ምክንያቱም አንቺንም ያላግባብ ከሶሻል ፖሊስ ጣቢያ ሲያመላለስሽ ነበርና አንቺም ደግሞ አብርሽን መክሰስ አለብሽ። ኤፍሬምም አብርሽን ወንድምም መክሰስ አለበት፣ ዳኒም መክሰስ አለበት። ምክንያቱም እዚህ ጋር ሄርሜላ በራሷ ፍቃድ እንደሄደችና የሄደችበትን ምክንያት ተናግራለች ማለት ነው። እንግዲህ ቪዲዮውን እንግዲህ እስቲ በመሃል አይተን እንመለሳለን ማለት ነው። ቤተሰቦቼ ቪዲዮውን ካየን በኋላ አስተያየት እንሰጥበታለን። ቪዲዮውን አትኩራችሁ ይሉ። ዛሬ በጣም ወሳኝ የሆኑ ነጥቦች ይዘን የመጣ ነውና ይሄ ነጥብ እናንተ ቪዲዮውን አስተውላችሁ ቀስ እያላችሁ ቪዲዮውን እዩት። ቀኝን እንድትሸሸኝም አልፈልግም አብርሃም። ይህን ነገር በቃ አብረኸኝ ነገሮችን አብረን እንዳሳለፍ ነው። በዚህ ልክ የኔ መጥፋትና በዚህ ልክ ደግሞ እኔ የሚጨንቀኝ ነገር አንተን ያስጨንቀሃል ወይም ደግሞ ያስጨንቀኛል ብለህ የምታስብ ከሆነ አብርሽ አርግዣለሁ አብርሽ። ለዛ ነው የዛኑ ሰዓት የጠፋሁት። ለዛ ነው ብቻዬን ነገሮችን ለማጋፈጥ የሞከርኩት። ሰማችሁት? ቪዲዮን ሰማችሁታ? ምን እንደተባለ ሰማችሁታ? የአብርሽ በጎች ዛሬ እውነቱን ነግራቸዋለሁ። ምክንያቱም ያው የኛ እንግዲህ ኦዲየንስ ነን፣ ተከታታይ ነን። እነሱ የሚለቁትን ቪዲዮ ቀን በቀን እናያለን ማለት ነው እና የሚያደርጉትን ነገር ደግሞ ቀን በቀን እንግዲህ እነሱ ወደ ሚዲያ መጡልናል። እንግዲህ ዛሬ ግን እዚህ ጋር ተሳስተዋል ማለት ነው። ምክንያቱም ወደኋላ መለስ ብዬ ነግራቸዋለሁ ማለት ነው። ግን እዚህ ጋር ወደ ሄርሜላ ስመለስ እንዴት ነው አንቺ ባለፈው አብረን ተኝተን አናውቅም ብላችሁ ነበር፣ ቪዲዮ ሰርታችኋል። እንግዲህ እዚህ ጋር እንግዲህ አንወሻሽም አይደል? እዚህ ጋር እንግዲህ ቪዲዮ አብረን ተኝተን አናውቅም ብለው ቪዲዮ ሰርቷል። ግን ከማን አረገዘች? እሺ ሄርሜላ ከማን ያረገችው? እዚህ ጋር እውነቱ እንዲወጣ ፈልገው ነገር ቢኖር ሄርሜላ ከማን ያረገዘችው? እርግጠኛ ናችሁ ከአብርሽ ነው? እርግጠኛ ናችሁ እናንተ? እኔ ግን አይመስለኝም። ምክንያቱም እኔ መረጃ አለኝ ማለት ነው። መረጃውን እንግዲህ አሳያችኋለሁ፣ ነግራችኋለሁ። እውነቱም ደግሞ አንቺ ከአብርሽ ካረገሽ የሩታ ዕጣ ፈንታ ነው የሚገጥመሽ። እርግጠኛው ነኝ ምነግርሽ ነገር ቢኖር የሩታ ዕጣ ፈንታ ነው የሚደርስብሽ። ምክንያቱም ይሄ ልጅ ያው ከሩታ ወልዶ ነው ያለው። አሁን ደግሞ አንቺ ያን ነገር እያወቅሽ ከአብርሽ አረገዝኩ ብለሽ እንግዲህ ተናግረሻል። የጠፋሽበትን ምክንያት በራስሽ ፍቃድና እርግዝናሽን ካወቅሽ በኋላ ነበር የጠፋሽው። ስልክ ማታነሽበት ምክንያት ይሄ እንደሆነ እንግዲህ ተናግረሻል አይደል? እንዴትስ አምነሽ እንደዚህ ያደረግሽው? እዚህ ጋር በባለፈው ቪዲዮ አብረን ተኝተን አናውቅም ብላችሁ ለኦዲየንስ ከተናገራችሁ በኋላ እንዴትስ ዛሬ አርግዣለሁ ብላ ተመለሰች? በነፋስ ነው እንዴ የሚረገዘው? እዚህ ጋር በቃ ድራማችሁ እዚህ ጋር ድራማ እንደምትሰሩ እዚህ ጋር ታወቀባችሁ ማለት ነው። ምክንያቱም ይሄ በቃ ግልጽና ግልጽ ይሄ ድራማ ነው። ወይም ደግሞ ድራማ ደግሞ ካልሆነ ያረገዘችው ከአብርሽ አይደለም ከአቤል ነው የሚሆነው። በቃ
አቤል ያልኩበትም ምክንያት እዚህ ጋር እነግራቸዋለሁ። ከዚህ በፊትም ትላንት በለቀኩት ቪዲዮ ላይ አይታችኋል። አቤልን ስነካው ነበር፣ ስናገር ነበር። ሁላችሁም ልታምኑኝ አልቻላችሁም። እና እዚህ ጋር ልጁ የሚሆነው ወይ ከአብርሽ ነው፣ ከአብርሽ አይደለም ከአቤል ነው የሚሆነው። ይሄን ነገር እንግዲህ በማስረጃ አሳያቸዋለሁ። ቀጣይ ቪዲዮ እንግዲህ ተከታትለን እንመለስ። አርግዣለሁ አብርሽ፣ ለዛ ነው የዛኑ ሰዓት የጠፋሁት። ለዛ ነው ብቻዬን ነገሮችን ለማጋፈጥ የሞከርኩት። ከቤተሰቦች ጋር ያለውን መልስ ምን እንደሆነ አላውቅም። ያንተን መልስ ምን እንደሆነ አላውቅም። ይሄ ነገር ትፈልገዋለህ አትፈልገውም ወይ የሚለውን ነገርም አላውቅም። አርግዣለሁ አብርሽ፣ የምሬን ነው። አቤል የምሬን ነው። እዚህ ጋር እንግዲህ እንደሰማችሁት ነው። ያው ሄርሜላ ያወራችሁን እንግዲህ ሰምታችኋል። እርግጠኛ አይደለችም ማለት አብርሽ ይቀበላታል ይሁን አይቀበላትም ይሁን እርግጠኛ አይደለችም። እና እርግጠኛ ካልሆንሽ ለምን ይሄ ነገር እንዲፈጠር አደረግሽ? ይሄ ልጅ ወይ ብቻሽን ነው የምታሳደጊው ወይ ደግሞ አስማምተሽም ሆነ ደግሰሽም ሆነ አግብተሽው ይሄ ልጅ ትወልዳለሽ ማለት ነው። ካልሆነ ያው አግብተሽም ከሆነ ያው የሩታ ጣፈንታ ሊደርስ ይችላል። እኔ ሩታን በጣም አደንቃታለሁ። ከዚህ በፊት ሰድቤሽ ነበር ሩታ፣ በጣም ብዙ ነገር ስልሽ ነበር፣ ጠልተንሻል ስልሽ ነበር፣ ያለ እንትንሽ ስንከስሽ ነበርና ዛሬ ግን እውነቱን ነው የምነግርሽ ሩታ፣ አንቺ አንበሳ ነሽ፣ አንቺ ጎበዝ ነሽ። ልዑልን ለብቻሽን እያሳደግሽ ያለሽ ጀግና ሴት አንቺ ነሽ። ሄርሜላ ግን እዚህ ጋር ቆሻሻ ስራ ነው የሰራሽው። እንዴትስ እዚህ ጋር እንዴት ያለሽ እንዴት ያላመንሽበትን ነገር ታደርጊያለሽ? ቤተሰቦች ሊቀበሉኝ ይችላል ይሁን አላቅም፣ ያንተ ሐሳብ ምን ይሁን አላቅም፣ ለዛ ነው የጠፋውበት ብላ ተናግራለች። እንዴት ነው ታዲያ ያረገሽው? እንዴት እርግጠኛ ሳትሆኚ ለምን ታደርጊያለሽ? ይሄ ዝም ብሎ የሚደረግ ነገር ነው እንዴ? የምትሳሳቱት ነገር ነው እንዴ? ለምን እንዴት ታደርጋላችሁ? ማለት በቃ በእርግጥ ያው ልጅ እግዚአብሔር ስጦታ ነው። ልጁን ያው በዛም ሆነ በዚህ መንገድ ወልደሽው ታሳድጊያለሽ። ግን አብርሽ አንቺ ማድረግ ላቺ ትችያለሽ። አብርሽ እዚህ ጋር ሊቀበልሽም ላይቀበልሽም ይችላል ማለት ነው። ምክንያቱም እሱ እዛ ጋር በዚህ በአንድ አመት ውስጥ እንዴት ነው ሁለት ሴቶች የሚያረግዙት? እንዴት አንቺ ራሱ እንዴት አስበሽ ነው ለዛ ልጅ ለልዑል አባት ያልሆነ ሰው እንዴትስ ላንቺ ልጅ እንዴት ታምኖ አባት እንደሚሆን እርግጠኛ ሆነሽ ነው አሁን የምታረግጅለት? ይሄ በጣም በቃ የሚያስጠላ ነገር ነው ያደረግሻለሽ ሄርሜላ። እዚህ ጋር አጥፍተሻል። ግን አሁን ደግሞ ልጁ ግን የአብርሽ ካልሆነ እንግዲህ አብርሽ ነው የሚጎዳው ማለት ነው። እዚህ ጋር ደግሞ እኔ አሁን እዚህ ጋር በበኩሌ አቤል እዚህ ጋር ተጠያቂ ነው። አቤል እዚህ ጋር የአቤል ልጅ ሊሆን ይችላል ብዬ የገመትኩበት ማስረጃ ያስኩበት ነገር ቢኖር አሁን ማሳያችሁ ቪዲዮ አለ። ያን ቪዲዮ ተከታተሉ። ቪዲዮን ካያችሁ በኋላ ቪዲዮን በስተክል ይዩት። አሁን ማሳያችሁ ከታች እዚህ ጋር ማስገባላችሁን ቪዲዮ በስተክል ይዩት። ምክንያቱም በቃ እዚህ ጋር ከዚህ በፊትም ሲያደርግ ነበር፣ አሁንም ደግሞ እዚህ ጋር አድርጎታል። በቃ ግልጹን አውጥቶታልና ይሄን ነገር እዩት። ቪዲዮን ልጋብዛችሁ። ምን ማድረግ እንዳለብኝ አላውቅም። እሺ ኤርሚ፣ ስላረገሽ ብቻ ነው የጠፋሽው? ሌላ ነገር ምንም የለም? አዎ እውነት ማርያምን ምንም የለም። ስላረገሽ ብቻ ነው የጠፋሽው? አዎ። እና እኮ ይሄ ደስ የሚል ነገር ነው። ሰማችሁ? እዚህ ጋር ምን እንዳለ ሰምታችኋል አይደለ? ስላረገሽ ብቻ ነው ወይ የጠፋሽው ማለት ቅድም ቪዲዮ ላይ እንዳሳየዋችሁ አርግዣለሁ ብላ ስትነግረው አርግዣለሁ አብርሽን የጠፋውበት ምክንያት ይሄ ነው ብላ አርግዣለሁ ብላ ስትናገር የጠፋውበት ምክንያት ይሄ ነው አርግዣለሁ ብላ ለአብርሽ ራሱ ስትነግረው አብርሽ ደርቆ ነው የቆመው ማለት ምንም አላለም። ግን እዚህ ጋር አቤል ቪዲዮ ላይ ካያችሁት ቆይ ላስገባላችሁና ቪዲዮን አሳያችኋለሁ። ተመልከቱት እስቲ ምን እንደሚያደርግ። አርግዣለሁ አብርሽ፣ ለዛ ነው የዛኑ ሰዓት የጠፋሁት። ለዛ ነው ብቻዬን ነገሮችን ለማጋፈጥ የሞከርኩት። ከቤተሰቦች ጋር ያለውን መልስ ምን እንደሆነ አላውቅም። ያንተን መልስ ምን እንደሆነ አላውቅም። ይሄ ነገር ትፈልገዋለህ አትፈልገውም ወይ የሚለውን ነገርም አላውቅም። አርግዣለሁ አብርሽ፣ የምሬን ነው። አቤል የምሬን ነው። እዚህ ጋር አያችሁት? አርግዣለሁ ብላ ስትናገር ከአብርሽ ይልቅ አቤል ነበረ መቆም ያጣው። አንዴ እጁን ወደ ኋላ ያደርጋል፣ አንዴ እጁ በኪስ ያደርጋል፣ አንዴ ትኩር ብላ ያታል። ይሄ ማለት በቃ እርግጠኛ ነው ከሱ እንደሆነች እርግጠኛ ስለሆነ ነው። አቤል ማርገዙ ከሱ እንደሆነች እርግጠኛ ስለሆነ ነው። ምክንያቱም አብርሽ ማይሆንበት ምክንያት ቢኖር ከዚህ በፊት እንደተናገሩት እኛ አንድ ላይ አረና አናቅም ስላሉ ብቻ መቼም ትላንት አይደለም አብረው የተኙት ከዚህ በፊት በነገሩት ቪዲዮ ላይ አብረን አንተኛንም እስካሉ ድረስ ይሄ አንድ ማስረጃ ነው። አብረን ተኝተን አናቅም እስካሉ ድረስ እንግዲህ እርግዝና ሊፈጠር አይችልም። እና ደግሞ አቤል እዚህ ጋር
ለምን ተርበተበተ? ለምንስ መቆም አቃተው? አንዴ ላይ አቅፋት ይላል፣ አንዴ ደግሞ እውነትሽን ነው ወይ ምናምን ይላል። ከዛንስ በመሃል ደግሞ ምን አደረገ? እርግዝና ብቻ ከሆነ እኮ ደስ የሚል ነገር ነው ብሎ ተናገረ። አቀፋት ምናምን በቃ ማይሆን ነገር አደረገ። እዚህ ጋር የአብርሽን መጫወት የነበረበት ሚና እንደ ፍቅረኛ አብርሽ መጫወት የነበረበት ሚና አቤል ነው ሲጫወት የነበረው። ትሪት ሲያደርጋት የነበረው አቤል ነው። እዚህ ጋር የልጁ አባት የሚመስል አቤል ነው። በቃ እዚህ ጋር እርግጠኛ ሆኖ የሚነገረው ማለት ነው። ማስረጃው ይሄ ነው እንግዲህ ማለት ነው። እስቲ ቪዲዮውን አሁንም ቀጥለን እናያለን ማለት ነው። የትም እንዳትሄዱ ቪዲዮ ላይክ ሼር እያደረጋችሁ ለሁሉም አድርሱልን። ይሄን ድራማቸው ማጋለጥ አለብን። የአብርሽ በጎች እውነቱን ማወቅ አለባችሁ። እኛ እዚህ ጋር በጎች አይደለንም እዚህ ጋር ድራማ የሚሰሩብን እና ንቁ። ይሄን ቪዲዮ ለሁሉም ሼር አድርጉ። ስላረገሽ ብቻ ነው የጠፋሽ እና እኮ ይሄ ደስ የሚል ነገር ነው። የምር እኔ ወንድሜ ልጅ ባንቺ ስላለ ደስ ነው የሚል። የአብርሃምን አላውቅም እዚህ ጋር ስሙ ያለውን ስሙ። የአብርሃምን አላውቅም። እኔ ግን በበኩሌ ደስ ብሎኛል ልጅ ስላገኘ ብሏል። እዚህ ጋር የአብርሃምን አላውቅም አለ። እዚህ ጋር አቤል ተቀብሎታል ማለት ነው። ልጁ የራሱ እንደሆነ ተቀብሎታል ማለት ነው። ምንም ማድረግ አይችልም። እርግዝና ተፈጥሯል። እንግዲህ አቤል መቀበል ስላለበት እንግዲህ እዚህ ጋር ተናግሯል ማለት ነው። የአብርሃምን አላውቅም እኔ ተቀብያለሁ ደስ ብሎኛል ስላረገሽ ብቻ ከሆነ ብሎ ተናግሯል። እንግዲህ እዚህ ጋር ያው ትክክለኛው መረጃ እዚህ ጋር ነው ያለው። አሁንም ቪዲዮን ቀጥለን እናያለን እንሰማዋለን ማለት ነው። የአብርሃምን አላውቅም ምናልባት ያሳለፍናቸው ነገሮች ምናምን ብዙ ነገር ሊሆኑ ይችላሉ። ከወንድሞቻችን ከጓደኞቻችን ምናምን አንቺ ስለጠፋሽ ብዙ ነገር ፈጥረናል፣ ተጣልተናል፣ ፖሊስ ጣቢያ እነሱን እስከ ማስከሰስ ደርሰናል። ግን ደግሞ ያንን ያደረግነው እነሱን ስለምንጠረጥራቸው እንጂ እነሱ ላይ ሌላ ነገር ኖሮን አይደለም። ምክንያቱም አንቺ ላይ የሚፈጥሩትን ነገር አንቺ ያላቸው አመለካከት ጥሩ ስላልነበረ ነው እነሱን እንደዚህ ድረስ ልንድረስ የቻልነው፣ ፖሊስ ጣቢያ ድረስ ለማስከሰስ ከእነሱ ጋር ለመጣላት። ግን ይሄ ከሆነ ከሱ ጋር ማውራት ነው። ይሄ የሚያስርቅ ነገር አይደለም። አብርሃምን እንዳለው ተማምኖብሽ ነው ቀለበት ያሰረው። ቶትሻል አይደል? አንቺ ስለተማመነብሽና የወደፊት ህይወቱ ካንቺ ጋር ማድረግ ስለፈለገ ነው። እንግዲህ እንደሰማችሁት ነው። እኛ ደስተኛ ነን ብለዋል። እዚህ ጋር የአብርሽ ነገር እንግዲህ አሳሳቢ ነገር ሆኗል። አብርሽ ምንም በቃ መናገር አልፈለገም። ደርቆ ነው ያለው። ምን ይበል እስቲ ልጅ አሁን በአንድ አመት ውስጥ ሁለት ሴቶች ሲያረግዙበት ምን ይባላል? አሁን የሩታ ችግር የለውም ዱባይ ላይ ደግሶ አግብቷት ምናምንም ስለሆነ የሷን ተቀበለናል። ሲጀመረ ሩታ ጀግና ናት። እዚህ ጋር እንደውም ሄርሜላ ከሩታ ጋር መገናኘት የለባትም። ከሩታ ጋር ማበላለጥ የለብንም። ሩታ አንደኛ ናት። ሩታ እኛ በጣም ነው የምንወድሽ፣ እኛ ተከታዮችሽ በጣም ነው የምንወድሽ። በዚሁ ቀጥይ። ሉሊ ያድጋል። ሉሊ አድጎ ደግሞ ባንቺ እንደሚወጣ ባንቺ ጠንካራ ሆኖ እንደሚወጣ ተስፋ አደርጋለሁ። እንግዲህ እዚህ ጋር ያው እንኳንም አብርሽ ቀረብሽ፣ እንኳንም አንቺ ከአብርሽ ጋር ተፋተሽ ከደስታ ጋር ህይወትሽን ጀመርሽ። አሁንም እንግዲህ አብርሽ ወደ አንቺ እንዳይመጣ ይሄ ነገር ሲፈጠር ወደ አንቺ እንዳይመጣ ነገሮች እንዳለ ከሊ ከአብርሽ ራቂ። ብዙ ነገር ብዙ ጣጣ ይዞብሽ ሊመጣ ስለሚችል ከአብርሽ ራቂ እና እዚህ ጋር አብርሽ እንግዲህ በስተመጨረሻ ያለውን ነገር እናያለን። ግራ ገባው። ምን ይበል? አርግዣለሁ ስትለው ከቅድም ጀምሮ ምንም ይፈጠር ችግር የለውም እኔ ካጠገብሽ ነኝ ልርቅሽ አልችልም እያለ የነበረ ልጅ አሁን ደርቋል። እርግዝና ነው ሲባል ማለት ነው። ለምን ይሄን ያለ ለምን ፈራ? ወደሃት ነው አፍቅራን ነው ቀለበት ያደረክላት። ለዛ ልጁን ከመጣ ደግሞ በጸጋ እሺ ብላችሁ ተቀብላችሁ አብራችሁ መፍትሄ መፈለግ ነው ያለባችሁ። እሷን ትሪት ማድረግ ነው ያለበት እንጂ እዚህ ጋር እውነትም ያንተ ልጅ ከሆነ ያረገዘችው ካንተ ከሆነ ልጁን መቀበል ግዴታ አለብህ። በቃ መቀበል አለብህ። ምክንያቱም እዚህ ጋር ልጅ ተፈጥሯል። ልታገባት ቀለበት ያሰርክላት ሴት እስከሆነች ድረስ አሁን እንግዲህ ሰርጉን እንግዲህ የት እንደሚሆን እንግዲህ አናቀም። ዱባይ እንግዲህ ያው የሩታ እንትን ብሏል። የእናንተ ደግሞ የት እንደሚሆን አናቀም። ሰርጉን እንጠብቃለን። እንግዲህ አሁን በድጋሚ ተሰበሰባለህ። መቀበል እስካለብህ ድረስ እንግዲህ መቀበል አለብህ እና በመጨረሻ የሰጠውን ምላሽ አይተን ቪዲዮአችንን አስተያየት እንሰጥበታለን ማለት ነው። ቤተሰቦች የትም እንዳትሄዱ። የመጨረሻውን ቃል አብርሽ ያለውን ነገር ሰምተን እንመለሳለን። ስሜትን ሳትደብቅ ንገረኝ። ምን እየተሰማህ ነው? ንገረኝ። እዚህ ታይም ባይሆን ጥሩ ነበር። ስለነገርኩህ ጥፋተኛ ነኝ። እንደመንገድ ምን ጥፋት አላጠፋሽም እኮ። በዚህ ታይም ባይሆን ጥሩ ነበር። ከሆነ በኋላ ምንም ማድረግ አይቻልም።
ካብሽ ንገረኝ። ትንሽ ተረጋግቼ ማሰብ ያለብኝ ይመስለኛል እና ግራ የተጋባ ስሜት ውስጥ ነው ያለው። እኔ ማለት ነው እሺ ማድረኩኝ በእግዚአብሔር ማለት ነው አስደበርኩክ አላስደበርሽም። ይኸው ተቀያየርኩ እኮ አብርሃም በእግዚአብሔር ተቀያየር አይደለም ሄዱ እሺ ያው እንደዚህ አይነት ነገር ስትይ ግራ የመጋባ ስሜት ውስጥ ገብቼ ነው እንጂ ምንም ነገር ኖሮ አይደለም። የልቴ ነው ትንሽ መረጋጋት ፈልጌ ነው እና ተረጋግቼ አለው ትንሽ መረጋጋት ትንሽ ግራ የተጋባ ስሜት ውስጥ ገብቻለሁ እና መኪና ትጠብቃለህ እንዴ? አብርሽ ቆይ እንዴ ልንገርህ በእግዚአብሔር ገና ከሆነ ትርቀኝ ነው እኛ መሄድ ካለብን እኔ እኮ ምንም ነገር እኮ የተወጠነ ነገር የለም። ትንሽ መረጋጋት ፈልጌ ነው ጉድ የቅሌት ቀን ቶሎ አይመሽም ትል ነበር አያቴ። እንግዲህ ቅሌት በአደባባይ ማለት ይሄ ነው። ወራዶች እናንተ ማትረቡ ናችሁ። ምን አይነት ነገር ነው የምታስተላልፉ ለትውልድ? አሁን እሺ ከዚህ ምን እንማር? ለትውልድስ ምን እያስተላለፋችሁ አላችሁ? ሁለት ሴት አግብቶ መውለድ ምናምን ማስረገዝ ምናምን ምን አይነት ትምህርት ነው የምትሰጡት? አረ ተው ሰዎች ተው። እንዲህ በቃ ይሄ ነገር ለምን አትፈቱትም? እንግዲህ በስተመጨረሻ ሄርሜላ እውነቱን ተናገረች። አብርሽም አልቀበልም አለ። እንግዲህ ምን ሊውጥሽ እንደሆነ አናውቅም። አብርሽ እንግዲህ ያው ከዚህ በፊትም ታውቂያለሽ ሉልን ራሱ በስተክል ያላሳደገ ልጅ ነው። ለልጁ ራሱ ትክክለኛ አባት ያልሆነ ልጅ ነውና እንግዲህ ከእንደዚህ አይነት ሰው ነው ያረገሽው ማለት ነው። ሲመስለኝ ደግሞ ወይም ከአብርሽም አይሆንም ያረገሽው ከአቤልም ሊሆን ስለሚችል አቤል እንኳን ይሻልሻል። ትሪት ሲያረግሽ ነበረ፣ ሲንከባከብሽ ነበር፣ እንኳንም ብሎ አቅፎ እንኳን ሲያጽናናሽ ነበረ። ግን ከአብርሽ የምትወጁ ልጅ ግን ጥሎ ፊቱን አዝሮብሽ ሄደዋል። እንግዲህ ቤተሰቦቼ ዛሬ እንግዲህ የተለቀቀው ቪዲዮ ይሄን ይመስላል ማለት ነው። ሐሳብ አስተያየታችሁን እናንተም እንግዲህ ኮሜንት ላይ አድርጉ። በቀጣይ ቪዲዮ እንግዲህ ምን እንደሚመጣ እንጠብቃለን። ወይ አስወርጂ ነው ወይ ሲቀበላታ የሚለው ነገር እንግዲህ በቀጣይ ቪዲዮ እናያለን ማለት ነው። የነገው ሰው ይበለን። ስለተከታተላችሁን በጣም ነው ማመሰግናችሁ። ወዳችሁኝ አክብራችሁኝ ይሄን ቤት ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ እኔ ትንሹ ወንድማችሁን ሚኪ ያበረታታችሁ ስላላችሁ በጣም ነው ማመሰግናችሁ። እስከ ቀጣይ ቀን ድረስ እንግዲህ ፈጣሪ ከእናንተ ጋር ይሁን። ባላችሁበት ሰላማችሁ ይብዛልኝ። ቻው